አሁን ልዑል እንዳንቺ ያለችዋን መላጣ ቁራ እንደሚፈልግ እናያለን ስትል አንሾካሾከች። ነጋ። ሉሉ አይኖቿን ገለጠች። ጭንቅላቷን ነካችና ጎላ ባለ ድምፅ ጮኸች። ጸጉሬን! ወይኔ ጸጉሬን! ጸጉሬ የለም! ከአልጓ ላይ ዘላ ተነሳች። ጸጉሮቿን ወለሉ ላይ ወድቀው ተመለከተች። አይኖቿንም ባሞላቸው። ሉሉ ተንበርክካ ተንሰቅስቃ አለቀሰች። ለምን ስትል አለቀሰች። ለምን እንዲህ ያደረግሽኝ? ኒዮካ በሩ ላይ ቆማ በጭካኔ ፈገግ አለች። መደነስ ፈልገሽ ነበር አይደለ? በያሁን ደንሻ ሉሉ፣ ሰው ሁሉ ይሳቅብሽ አለቻት። ሉሉ መላጣ ጭንቅላቷን ይዛ አለቀሰች። ልቧ ተሰበረ። ጸጉሯ ከእናቷ የተሰጣት የመጨረሻ ስጦታዋ ነበረ። አሁን እሱም የለም። ግን ሉሉ ተቀምጣ ማልቀስ ስትጀምር የእናቷን ቃላቶች አስታወሰች። ሉሉ ውበትሽ ብርሃንሽ ነው፣ ግን ልብሽ ሁልጊዜም ዘውድሽ ነው ያለቻትን። ሉሉ እንባዋን ጠረገች። ስቃይ ተሰማት፣ ግን ድፍረትም ተሰምቷት ነበረ። ጸጉሬን ልትወስጂ ትችያለሽ አክስቴ ኒዮካ፣ ግን ልቤን ልትወስጂብኝ አትችይም ስትል በድፍረት ለራሷ አንሾካሾከች። ከተቀመጠችበት ተነስታ መላጣ ራሷን በጥንቃቄ በውብ ሻርፕ ተቀለለችው። ከዛም በፍጥነት ከቤት ወጥታ በመንደሩ ውስጥ እየሮጠች ሄደች። ሁሉም ሰው ሉሉን በአግራሞት ተመለከታት። የቅርብ ጓደኛዋን በር ቆረቆረች። አሚና እባክሽን ቶሎ ክፈችልኝ። አሚና በሩን ስትከፍት የሉሉን እንባ ተመለከተች። ሉሉ ምን ሆነሻል? ጸጉሬ ስትል ሉሉ እንደገና ሳጊ የያዛት አለቀሰች። አክስቴ ኒዮካ ቆረጠችው። አሚና ሉሉን አጥብቃ አቀፈቻት። ነይ ወደ ውስጥ ቶሎ ግቢ፣ እናስተካክለዋለን። ጸጉርሽ ቆንጆ ነበረ ሉሉ፣ ግን ልብሽ የበለጠ ጠንካራ ነው። ሉሉ በትንሹ ፈገግ አለች። እንደገና የተስፋ ስሜት እየተሰማት ልቧን ምንም ነገር እንደማይሰብረው ታውቃለች። የኒዮካ ጭካኔ እንኳ ቢሆን። በአሚና ትንሽ ክፍል ውስጥ ሉሉ አለቀሰች። አሚና የሉሉን እጅ ይዛ አጥብቃ አቀፈቻት። አታልቅሽ ሉሉ አለች አሚና በእርጋታ። ጸጉር ተመልሶ ያድጋል፣ ግን ልብሽ ሁልጊዜም ቆንጆ ነው። ሉሉ መላጣውን ጭንቅላቷን ነካችና አንሾካሾከች። ግን እኮ ሁሉም ሰው ይስቅብኛል። አሁን እንዴት አድርጌ ነው ልዑል ፊት የምቀርበው? አሚና ሞቅ ያለ ፈገግታ አሳየቻት። አሁንም ትሄጃለሽ። እውነተኛ ቁንጅና ምን ማለት እንደሆነ እናሳያቸዋለን። አሚና በፍጥነት አንድ ትልቅ ሳጥን ከፈተች። በውስጡ ቆንጆ የንጉሳዊ ሰማያዊ ቀሚስ ነበረ። የሉሉ አይኖች ተበልጥጠው ሰፉ በአግራሞት። ላንቺ ነው አለች አሚና ረጋ ባለ ድምፅ። እኔ ነኝ የሰራሁት፣ በጣም ያምርብሻል። ሉሉ ቀሚሱን ለበሰች። ልዕልት የመሆን ስሜት አደረባት። ከዛም አሚና ቆንጆ ሻርፕ ሰጠቻት፣ በብዙ አብለጭላጭ ጌጦች የሚያብረቀርቅ። ራስሽን በዚህ ሸፍኝው አለች አሚና። ሁሉም ሰው ምን ያህል ጠንካራ እንደሆንሽ ያያሉ። ሉሉ ራሷን በመስታወት ተመለከተችና እንደገና ፈገግ አለች። አሁን የድፍረት ስሜት ተሰምቷታል። ብዙም ሳይቆይ የንጉሳውያኑ ድግስ ደረሰ። ቤተ መንግስቱ በማብራቶችና በሙዚቃዎች ደምቋል። በርካታ ቆንጆ ሴቶች ቆንጆ ቀሚስ ለብሰው ቆመዋል። የሉሉ የልብ ትርታ በፍጥነት መምታት ጀመረ። ልክ ሉሉ ወደ ውስጥ ስትገባ ሁሉም ሰው ፊቱን አዙሮ ተመለከታት። ቀስ ብለው አንሾካሾኩ። ማናት እቺ ስትል አንዷ ሴት ጠየቀች። በጣም አምሮባታል አለች ሌላኛዋ በመደነቅ። መላጣ ብትሆንም ሉሉ ጭንቅላቷን ቀና አድርጋ ተራመደች። የእናቷን ቃላቶች አስታወሰች። ልብሽ ሁልጊዜም ዘውድሽ ይሆናል ያለቻትን። ከክፍሉ ተሻግሮ ልዑል ኦባሲ ረጅምና መልክ መልካም ሆኖ ቆሟል። ሉሉን ሞቅ ባለ የደግነት አይኖች ተመለከታት። ቀስ እያለ እርሷ ወዳለችበት ጋር ሄደ። አብረሽኝ ትደንሻለሽ ሲል ልዑል ኦባሲ ረጋ ብሎ ጠየቀ። እጁን እየዘረጋላት ሉሉ እያፈረች ጭንቅላቷን ነቀነቀች። ደስ ይለኛል ስትል በለሆሳስ አንሾካሾከች። በሚያበሩት የፋኖስ ብርሃኖች መሃል አብረው ደነሱ። ሁሉም ሰው በጥሞና ተመለከታቸው። ሉሉ የእርጋታ የደህንነትና ልዩ የመሆን ስሜት ተሰማት። ኦባሲ ሞቅ ያለ ፈገግታ አሳያት። ስምሽ ማን ነው አላት። ሉሉ አለች ለስለስ ባለ የድምፅ ቅላጼ። ሉሉ ድፍረትሽ ከየትኛውም ዙፋን በላይ ያበራል አላት። ድምፁ ረጋ ያለና ደግነት የሞላበት ነበረ። ድንገት ከህዝቡ መሃል ጎላ ያለ ድምፅ